አሊ ሐሚኒ ከደህንነት እስከ ኢራን መንፈሳዊ መሪነት በመካከለኛው ምስራቅ ፖለቲካ ውስጥ ትልቅ ተጽዕኖ ካላቸው ሰዎች አንዱ የሆኑት አያቶላ አሊ ሐሚኒ የኢራን ሁለተኛው የአሁኑ የበላይ መሪ ሱፕሪም ሊደር ናቸው። የብዙዎችን ትኩረት የሚስበው አወዛጋቢውን የህይወት ታሪካቸውን እንደሚከተለው እናየዋለን። የልጅነት ጊዜና የድህነት ህይወት። አሊ ሐሚኒ በ1939 እንደ አውሮፓውያን አቆጣጠር መሻሃድ በተባለች የኢራን ቅዱስ ስፍራ ተወለዱ። ቤተሰቦቻቸው እጅግ ድሆችና ሃይማኖተኞች ነበሩ። ሐሚኒ ራሳቸው ሲናገሩ አባቴ ዝቅተኛ ገቢ ያለው ሃይማኖተኛ መምህር ነበር። አንዳንዴ እራት የምንበላው ዳቦ በሻይ ብቻ ነበር ይላሉ። ይህ የልጅነት ድህነት ለወደፊት ህይወታቸው ጥንካሬ እንደሰጣቸው ይነገራል። የትምህርት ጉዞ። ገና በለጋ ዕድሜያቸው የሃይማኖት ትምህርት ኢስላሚክ ስተዲን ጀመሩ። መሻሃድ የመጀመሪያ ደረጃ ሃይማኖት ትምህርታቸውን እዚያ ተማሩ። ነጃፍ ኢራቅ ለተወሰነ ጊዜ በኢራቅ ታዋቂ በሆነው የሃይማኖት ማዕከል ቆይተዋል። ቆም ወደ ኢራኗ የሃይማኖት ከተማ ቆም በመመለስ የኢራን አብዮታዊ መሪ ከነበሩ አያቶላ ሁሜኒ ዘንድ ትምህርታቸውን ቀሰሙ። እዚህ ላይ ነው የፖለቲካ ንቃተ ህሊናቸውም የዳበረው ይላሉ አንዳንዶቹ። የትግልና ውትድርና ሚና። ሐሚኒ እንደ ወታደር በጦር ሜዳ ከመሰለፍ ይልቅ በአብዮታዊ ትግል ውስጥ ትልቅ ሚና ነበራቸው። ጸረ ሻህ ትግል በወቅቱ የነበረውን የኢራን ንጉሥ ሻህ በመቃወም 6 ጊዜ ታስረዋል። ለ3 ዓመታትም ተሰደዋል። ከአብዮቱ በኋላ በ1979 አብዮቱ ድል ካደረገ በኋላ በኢራን ኢራቅ ጦርነት ወቅት የመከላከያ ምክትል ሚኒስቴር እና የልዩ ኃይል ሪቮሉሽነሪ ጋርድ ተወካይ ሆኖ አገልግለዋል። በዚህ ወቅት በደረሰባቸው የቦምብ ጥቃት ቀኝ እጃቸው ሽባ ሆኗል። የመሪነት ታሪክ። ሐሚኒ በሂደት የኢራን ቁልፍ ሰው እየሆኑ መጡ። ፕሬዝዳንትነት ከ1981 እስከ 1989 ለሁለት ዘመናት የኢራንን ፕሬዝዳንት ሆኖ አገልግሏል። የበላይ መሪነት ከ1989 አሁን አያቶላ ሁሜኒ ሲሞቱ በኢራን ከፍተኛ ስልጣን በሆነው የበላይ መሪነት ተሾሙ። ከ30 ዓመታት በላይ ኢራንን እየመሩ ይገኛሉ። በአጭሩ አሊ ሐሚኒ ለምዕራባውያን በተለይም ለአሜሪካና ለእስራኤል ባላቸው ተቃውሞ ይታወቃሉ። አሊ ሐሚኒ